መተት ሲላከባችሁ የሆነ መንፈስ እናንተ ውስጥ ሲገባ አራት ባህሪ ነው የሚኖራችሁ። ሶስት ባህሪ፣ አራተኛው የራሳችሁ ነው። አንደኛ የሰይጣኑ የራሱ ባህሪ አለ፣ ሁለተኛ የደጋሚው፣ ሶስተኛ የአስደጋሚው፣ አራተኛ የእናንተ። ያ ማለት አባትየው አስደጋሚ ናቸው፣ ደብተራው ደጋሚ ነው፣ ሰይጣኑ ደግሞ በራሱ ክፉ ባህሪ ያለው። የሁሉም ባህሪ የእናንተም ሲቀላቀል አራት ባህሪ ነው የሚኖርባችሁ። ይሄ በጣም ከባድ ነው። ስለዚህ ይሄ ልጅ ወዶ አይደለም ይሄ ሁሉ ሲፈገይ የነበረው፣ ይሄ ሁሉ ፖሊስ ሲያስቸግር፣ ይሄ ሁሉ መከራ ሲያሳይ የነበረው ወዶ አይደለም። እና አባትየው ላይም ደግሞ የጨንገር መንፈስ አለ። ከአባቴ የመጣው ዛር ማነው ሲባል ጨንገር ነኝ አለ። ጨንገር ማለት ደግሞ የኃይለኝነት የዱላ የምናም መንፈስ ነው። አዛዝኤል በሉት በቃ የጦር መንፈስ ነው። ጦረኛ መንፈስ ነው። አዛዝኤል ሁለት አይነት ነው። ሴቶችን ኩል መኳል፣ ቅድም መቀንደብና እንሾሽላ መሞቅን አስተማረ ይላል መጽሐፈ ሄኖክ ምዕራፍ 2 መጽሐፈ ሄኖክ ላይ። ለወንዶች ደግሞ ቀስት መምዘዝን፣ ጦር መምዘዝንና ጦርነትን፣ ኃይለኝነትን አስተማረ ይላል። ስለዚህ ጨንገር እና ጠቋር ይኸው አንድ ነው ማለት ነው። ተመሳሳይ ናቸው። አዛዝኤል ነው በተዘዋዋሪ መንገድ ማለት ነው። ይህንን መንፈስ ደግሞ አባቱ ሳይገላገሉ በመሞታቸው በጣም አዘነ እና በክርስትና ስማቸው እየጸለየ እየሰገደ አባቱን ነፃ ለማውጣት ጥረት እያደረገ ነው ያለው ከወደቁበት ከሲኦል በአባታችን በአቡነ እስትንፋሰ ክርስቶስ ስም ማለት ነው። የአባታችን የአቡነ እስትንፋሰ ክርስቶስ ቃል ኪዳን የሞቱ ሰዎችን ወደ ገነት ከሲኦል ወደ ገነት የማሸጋገር ቃል ኪዳን ነው። ለዘመዶቻቸው ይጸልዩ ነበር እሳቸውም እና ንስሐ ሳይገባ የሞተ ሰው ካላችሁ ስለ አቡነ እስትንፋሰ ክርስቶስ ብላችሁ ሱባኤ ግቡለት፣ ጸልዩለት። እግዚአብሔር አንድ ቀን ሊምረው ይችላል። በምድር ላይ ያሉ ሰዎች ስለሞቱ ሰዎችም በምድር ስላሉ ሰዎችም የማዳን ተስፋ ተሰጥቷቸዋል፣ ወይም ደግሞ ፍቃድ አላቸው። እኛ አሁን ቻንስ አለን ማለት ነው። በስጋ ህይወት ያለን ሰዎች ለዚህ አጠገባችን ላሉ ሰዎችም መጸለይ፣ ለራሳችን መጸለይ እንችላለን። ስለሞቱ ሰዎችም ደግሞ በፍትሃት መልክ መጸለይ እንችላለን። እግዚአብሔር ፈቅዶልናል። ደስ አይልም? እግዚአብሔር ስሙ የተመሰገነ ይሁን። እና ሚስቱ አሁን ያላት እረፍት የሚገርም ነው። ጠባሳዎቿን አሳየችኝ። ፎቶውን ባሳየችው ደስ ይለኝ ነበር፣ አይሆንም እንጂ ዘመዶቻቸው ስላስቸገሩ ነው። ልጁ ራሱ ጠባሳውን አሳየኝ የተመታውን። ያ ሁሉ ግን የመንፈስ ነበር እንደዛ ሲያሳርፍባቸው የነበረው። እና ልጁ ምን አለኝ? አባቴና እኔ እንድንደባደብና እኔ አባቴን እንድገለው፣ ጨካኝ ነው አባቴ እንዴት ይመታኛል ብዬ በጩቤ እንድገለው ብዙ አሳስቦኝ ነበር አለ። በቃ እኔ አባቴን አጥፍቼው ልሞት እንዴ ብዬ ሁሉ አስቤ ነበር አለ። እንዴት ነው እኔ ምንም ሳላረገው ሚስቱንም እኔንም የሚጠበጥበን ምን አርገን ነው በቃ ሊገላግለው ብሎ ሁሉ አስቦ ነበር። ይሄንን እንዲያስብ እንደዚህ እንዲሆኑ ነበረ አባት ምንም ሳያጠፋ ልጁን የሚመታው። ልጁ ምንም ሳያጠፋ አባት ይመታዋል። እና አልሆነም። ምንም የተፈጠረ ነገር አልነበረም። ከስጋቸው መጎዳት በስተቀር ሌላ የተፈጠረ ነገር የለም። ሊቀ መላእክት ቅዱስ ሩፋኤል የሰራቸው ተአምራቶች ብዙ ናቸው። አንዱ ይሄ ነው። ቢገርማችሁ ወንድማችን በኮሜንት ላይ ከጻፈልኝ ፒን አደርገዋለሁ። ቅዱስ ሩፋኤል እንኳን መረዳ የጻፍከውን ኮሜንት ያለው ዩቲዩብህን ስለማቀው ፒን አደርገዋለሁ ካገኘሁት። ስለ ቅዱስ ሩፋኤል ብትጽፍልኝ ደስ ይለኛል፣ ምን ያህል እንደወደደ። ስለ ቅዱስ ሩፋኤል ሰምተህ አምነህ ራሱ ስዕሉን ፕሪንት አድርገህ ጀርባ ላይ ማድረግህ በራሱ የሚገርም ነው። እምነት እኮ ነው። ድርሳነ ሩፋኤል ላይ ምን ይላል? ተአምሩ ላይ ማለት ነው። ሁለት ወጣት ወንዶች ቅዱስ ሩፋኤልን በጣም ይወዱታል። ግንበኞች ናቸው፣ መሐንዲሶች ናቸው እና በድሮ ዘመን ነውና እነዚህ ግንበኞች ሩፋኤልን ስዕሉን ስላጡ በጭቃ በሲሚንቶ አድርገው ግድግዳ ላይ ስዕሉን ሳሉት፣ እየለጣጠፉ ሳሉትና የ6 ሰዓት ጸሎት ሲደርስ ምሳቸውን በልተው ከጨረሱ በኋላ መተው ከምሳቸው በፊት ጸልየው ከዛ ምሳቸውን በልተው ነው ወደ ስራቸው የሚመለሱትና አንድ አይሁዳዊ ወይም ደግሞ በወቅቱ የግሪክ ፈላስፋም የሆኑ ሰዎች ናቸው ይባላልና መጥቶ የቅዱስ ሩፋኤልን ስዕል ሰደበባቸውና ፈቀፈቀው ከግድግዳ ላይ። ተው ረፍ፣ ይሄ ስዕል ነው ሩፋኤል ነው እያሉ እየነገሩት ሲፈቀፍቀው እያላገጠ ሲፈቀፍቀው እጁን ቆረጠው ነው የሚለው። እጁን መታው፣ ሽባ አደረገው፣ መሬት ላይ ጣለው፣ ልምሾ አደረገው ይላል። ነው ብላችሁ ካመናችሁ ነው በቃ ሩፋኤል ነው ይሄ ስዕል ካላችሁ ነው። ሚካኤል ነው ካላችሁ ሚካኤል ነው። እናንተ ነው ብላችሁ ባማናችሁበት ላይ ግን ሌላ ሰው መጥቶ የሆነ ነገር ሊያደርግ ከሞከረ የእጁን ያገኛል።
እንዴ የመድኃኒዓለም ስዕል ላይ ሽንቱን የሸና ፕሮቴስታንት ብልቱ እንዴት እንደተበላሸ ሰምታችኋል አይደል እንዴ? በቲክቶክ አላያችሁም እንዴት እንደሆነ? እኔን ያየ ይቀጣ ብሎ እንዴት እንደወጣ። ስለዚህ አንድን ነገር ሲቃወሙ ሰዎች ወይም ስትቃወሙ ወይም ይሄን ትምህርት የምታዳምጡ መናፍቃን የምትቃወሙትን ነገር ማወቅ አለባችሁ። መጥፎ ነው ብላችሁ ብታስቡም እንኳን መቃወም ያለባችሁ እስከ ጥግ ድረስ እንደዚህ ሳይሆን ስለ ጉዳዩ በደንብ በማወቅ ነው፣ እርግጠኛ በመሆን ነው። ምክንያቱም በተሳሳተ አመለካከት ውስጥ ሆናችሁ ልትጎዱ ልትቀሰፉም ትችላላችሁ። አይደለም መልአኩ ቅዱስ ሩፋኤል ቀርቶ ሰይጣን ራሱ እንኳን እኮ ሰዎችን ይቀስፋል አይደል እንዴ? ለምን ንብረት የነካችሁብኝ በቡና በሚፈላበት በረከቦቱ አጠገብ ለምን አለፍሽብኝ ብለው እግራቸውን የሚሰብራቸው ልጆች አሉ። አንድም በቡና በምታፈላው እናትየው፣ አንድም ደግሞ ወድቃ ልትሰበር ትችላለች። በእርግማን ልትሰበር ትችላለች። እግርሽን ይስበረው ዞር በዚህ ውልውልባት በይብኝ ካሉ ያው ዛሩ እናትየው አፍ ላይ ሆኖ እግሯን ይሰብራታል። እና አይደለም ቅዱስ ሩፋኤል ሰይጣንም እንኳን ይሰብራል። እና ጥንቃቄ ያስፈልጋል ለሁሉ ነገር። ዝም ብሎ ደፋር መሆን አያስፈልግም። እኔ ኃጢአተኛና በደለኛ ነኝ፣ ጌታዬ ነው ኃይሌ፣ ኢየሱስ ክርስቶስ ነው፣ መላእክቶች ይጠብቁኛል ለሚባለው እንጂ ይህ እንደዚህ በቃ መደንፋት አያስፈልግም። እኛ ከቅዱሳን የተማርነው ከአባ እንጦንስ ከአባ መቃርስ የተማርነው ይሄን ነው። ሲኦል ገነት እስኪገቡ ድረስ በሯ ላይ እስኪደርሱ ድረስ ይላል አይደለም እንዴ አባታችን አባ መቃርስ አባ እንጦንስ እስኪገቡ ድረስ ሰይጣን እኔ ኃጢአተኛና በደለኛ ነኝ፣ እኔ አቅም የለኝም፣ የኔ አቅም ክርስቶስ ነው እያሉ ነበረ። ልክ ገነት መግባታቸውን እርግጠኛ ሲሆኑ ሰይጣን አሁን አሸነፍኩህ አሉት፣ እርግጠኛ ሲሆኑ። ስለዚህ በዚህ ምድር ላይ ሆነን በጣም እርግጠኛ መሆን ያለብን እግዚአብሔር እኛን እንደሚወደን እንጂ እኛ እንደምንወደው አይደለም። ሰይጣን እኛ እግዚአብሔር እንደምንወደው እርግጠኛ መሆን የለብንም። አንተ ነህ የምትወደኝ እንጂ አልወድህም፣ አንተ ነህ ስለምትወደኝ ነው በህይወት ያለሁት ነው የሚባለው። አንተ ስለምታፈቅረኝ፣ አንተ ስለታገስከኝ፣ ቀኑንና ማታውን የምታፈራርቀው አንተ ስለታገስከኝ ነው እንጂ በእኔ ፍቅር፣ በእኔ ጸሎት፣ በእኔ ስግደት አይደለም ነው የሚባለው። እንድንሰግድ እንድንጸልይ የታዘዝነው በሱ ምን ጸድቅ ሆነን ሳይሆን ስንሰግድ፣ ስንጸልይ፣ ስንጾም ጠላታችን ዲያብሎስን ስለምንመታው ነው። ከእግዚአብሔር ጋር በተገናኘ በእኛ ስግደት አይደለም፣ በእኛ ጸሎት፣ በእኛ በምህረቱ ነው። ግን ጾም፣ ጸሎት፣ ስግደትና ረጅም ሰዓት ቅዳሴ ያስፈልገውና ይሄ ሁሉ ልፋት ትጋት ያስፈልገው ጠላታችንን እንድናሸንፍ ነው፣ ኃይል እንድናገኝ፣ ስጋችን እንዲቀደስ ነው። ይሄ ነው ልዩነቱ፣ እዚህ ጋር ነው። ይሄን ብዙ ሰው አያውቅም፣ አይረዳም። ፕሮቴስታንቶች አሁን በጾም ጸሎት ስግደት አይደለም ይሄ ሁሉ በእኛ ልፋት በእኛ ድካም አይደለም፣ አንድ ኢየሱስ አድኖናል። አዎ አድኖናል፣ አዎ በፍቃዱ አድኖናል። ከዛ በኋላ ስላለው ነገር ይህ ወገን ያለ ጾም ጸሎት በስተቀር በምንም አይወጣም አይደል ያለው ማርቆስ ወንጌል ላይ 9:26 ላይ። ስለዚህ ጾም ጸሎት ስግደት ያስፈልገው ጠላትን ለማሸነፍ ነው፣ ስጋን ለማበርታት ነው፣ ቅዱስ ለማድረግ ነው። እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሏል። ቅዱስ ለመሆን ደግሞ የታዘዘውን ትእዛዝ መፈጸም አለብን። ጾሙ፣ ጸልዩ፣ ስገዱ ብሏል። ክብር ለሚገባው ክብርን ስጡ ብሏል። ክብር የሚገባው ደግሞ ስጋችንም ክብር ይገባዋል እኮ። ነገ ትንሣኤን ያህል እኮ አይደል እንዴ? ነገ ዘላለም ሕይወትን ይወርሳል ወይ ደግሞ ዘላለም ሞትን ይወርሳል። ከሁለት አንዱ ነው የሚሆነው። ስለዚህ ክብር ለሚገባው ክብርን ስጡ ካለ ስጋችን ንጹህ ማድረግ አለብን። ስጋችን መከበር አለበት። ቆሻሻ ነህ አንተ ኃጢአተኛ ነህ እያልነው አናገመውም፣ አናክፋፈውም፣ አናረክሰውም። ስጋው ደግሞ የምንቀበለው በሱ ስለሆነ ማለት ነው። ስለዚህ አካላችንን እናክብር። ሰውን ሄዶ በጩቤ መውጋት፣ በጥርስ ማውለቅ፣ ይሄ ሰው እንደዚህ ማድረግ የኛ አይደለም፣ የሰው ተፈጥሮ አይደለም። ይሄ ስጋችን እንዲረክስ የሚፈልግ፣ እንዲቆሸሽ የሚፈልግ፣ እንድንጎዳ የሚፈልግ ኃይል ነው ማለት ነው። ስለዚህ እግዚአብሔር ከዚህ አይነት ኃይለኝነት ያውጣን፣ ትዕግስተኞች ያድርገን፣ በትህትና እንድንኖር ያድርገን። ሰላሙ ነው። ስለዚህ ነው ሁሌ አዳልሞቴ መንፈስ ሃይማኖት ያስቀይራል፣ ጠቋር መንፈስ ወንድማማችና እህትማማቾችን ይበክላል፣ ደፋር ነው፣ አይኑን ያፈጠ የነበረው መንፈስ ሄደ። ይሄ መንፈስ ደግሞ ከባድ ነው። እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል፣ ልጆቹ ይጎዳሉ። አትምቻቸው፣ ልጆችሽን ባገኘሽው ነገር አትምቺ፣ አትጩሂባቸው። ስትጩሂባቸውም፣ ስትረግሚያቸውም፣ ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ። አሁንም እሱን ነው የሚያደርጉት፣ የምትጠይውን ነገር ነው የሚያደርጉት። አታርጉ ያልሻቸው ነገር ይደጋግማሉ። ለምን? ግብሩን ፈልጎ። ስትመቻቸው ልጆቹን ግብሩ ነው። ሰንበር ሲወጣባቸው፣ ስታነስሪያቸው፣ ባገኘሽው ነገር ስትፈነክሻቸው፣ ስትወረጉሪያቸው ለእሱ ምኑ ነው? ደስታውና ግብሩ ነው። አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው ነው። እና ልጆችሽን አታንገላች። እማማ እንደዚህ ነበሩ። ሕፃን የሆነው ልጆቹን ስቂት ነበር የሚያደርጓቸው። በኋላ ደግሞ ያሳዝኗቸውና ቅፍ አድርገው ደግሞ ያለቅሳሉ።
እንግዲህ እናት ስትቆጣ ትመስላለች ክፉ፣ በሞት ስትለየን መከራ ነው ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትም በላይ ስለሆነ ነው። ወደዚህ ስትመጡ ደግሞ ወደ አይደለም የምትራገመው የምትናገረው፣ ይድፋህ ትልና ክፉ አናገረኝ ይላሉ መልሰው። ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናቸው። 50 እና 70%፣ 50 እና 70%። ጨሌ የሌለበት የኦርቶዶክስ ቤት የለም ማለት ይቻላል። በጣም ጥቂት ቤት ነው። ይህን ትምህርት የምታዳምጡ ሰዎች እየሰማችሁ ነው። በጣም ጥቂት ቤት ኦርቶዶክሳዊ ሆኖ በድብቅ ጓዳ ውስጥ አቴቴ ጨሌ ያለች የእናቴ አባቴ አምላክ ተብሎ የሚካደም የሚጓራለት ምንተናለን ቡና ሴሪሞኒ አለው። ከዛ ጎን ለጎን ደግሞ ታቦትም ደግሞ ይሸኛል። ማተብም ታስሯል፣ ነጠላም ተለብሷል። ግራ የሚያጋባ ህይወት ኖረን እንዴት ነው ታዲያ እኛ የምንጸድቀው? እንዴት ነው ልጆቻችን መናፍቅስ የማይሆኑት? ከባድ እኮ ነው ቤተሰቦች። እና ሳልመክር የማላልፈው ነገር በብዛት ወደ ኦሮሚያ ክልል አካባቢ ወደ ወላይታ መስመር አካባቢ ያላችሁ ፕሮቴስታንት እምነት ተከታይ የሆናችሁና ቤተሰቦቻችሁም እንደዚህ የሆነባችሁ ኦርቶዶክሳውያን ሆናችሁ የትምህርት የምታዳምጡ ጋብዟቸው። እስቲ ቤተሰቦቻችሁን ቼክ አድርጉ። ወጋሁት በኢየሱስ ሌላ ስልጣን የለው ምናምን የምትሉ ተወግተህ ነው ከወጋሁት የምትለው እንዴት ነው እንዴ? የተወጋ እንዴት ይወጋል? ምናልባት በክርስቶስ ፍቅር የተወጋ ነው እንደዛ የሚሆነው እንጂ በፍጹም መጀመሪያ መንፈሱ እኮ ቦታ ይዟል። ቤት ውስጥ ቦታ ይዞ ነው። ኦርቶዶክስን በደንብ ሳታቋት ሰንበት ትምህርት ቤት ገብታችሁ ኮርስ ሳትማሩ እንደው የሆነ መንፈሳዊ እውቀት እንኳን ሳይኖራችሁ እንዴት ነው ሌላ እምነት ውስጥ ሄዶ ምልክትን አይቶ ፓስተርን ተከትሎ ለበሽታ ለመፈወስ ብላችሁ ወይ ቄስ ኦርቶዶክስ ውስጥ ያሉ ጳጳሳትና ቀሳውስት አገልጋዮች ሲያመነዝሩ ፖለቲከኛ ሲሆኑ ዘረኛ ሲሆኑ አይታችሁ በመውጣት ሃይማኖት ይቀየራል? ሃይማኖት እኮ ሌላ ነው። ዘውጉ ዶግማ፣ ቀኖና፣ ትውፊት፣ ስነ መለኮት የሚባለውን ትምህርት አውቃችሁ ነው መርምራችሁ መውጣት ያለባችሁ። ዋና የሚባለው ኢየሱስ ክርስቶስ ብቻ ነው አይደል? መጀመሪያ ዋና የሚባለው። ከዛ በኋላ ያሉት ከስራ ያሉት ቅዱሳንና ክብር ለሚገባው ክብር ስጡ የተባሉት ናቸው። መላእክት፣ ድንግል ማርያም። ዋና ግን ዶግማው ግን ኢየሱስ ክርስቶስ ነው። ነገረ መለኮቱ እሱ ነው ዋናው። ተበላሽቶ እስር ሌላ ነገር ውስጥ መብካካት አስፈላጊ አይደለም። ያንን ደግሞ እንዲበላሽ የሚያደርገው ደግሞ ልጆች ከቤተ ክርስቲያን እንዲርቁ በማድረግ ነው። ልጆች ከቤተ ክርስቲያን ይርቃሉ። ዝም ብሎ ገባ ወጣ ዱርዬ ሆነው ምናምን እዛም እዛም እያሉ ይኖሩና በመሀል መናፍቅ ጠለፍ ያደርጋቸዋል። ጌታ እኮ ላንተ ሞቶልሃል፣ ኢየሱስ እኮ ሞቶልሻል፣ ይሄ እኮ እንደዚህ ብትቀበዩ እኮ ለዘላለም እንደዚህ ትሆኛለሽ ማምሮ ይሰብኳቸዋል አይደለም። በቃ ስነ ምግባራቸው ጸባያቸውን አይተው ይለወጣሉ። የበግ ለምድ የለበሱ ተኩላዎች የተባለው ይሄንን ነው። እነሆ ኢየሱስ ሲናገር በምኖች መካከል ማንን ልካችሁ እናንተ እንዴት አድርጌ ልካችኋለሁ? በተኩላዎች መካከል እንደምን ልካችኋለሁ? እንደ በግ። እንደገና ሲናገር ደግሞ ነጣቂ ተኩላዎች ብሎ ተናግሯል። የበግ ለምድ ለብሰው ሲል ምን ማለት ነው? የዋሃን መስለው ማለት ነው አይደል? ራዕየ ዮሐንስ ምዕራፍ 13 ላይ እኮ ይናገራል አይደል? አውሬው ዘንዶ የበግ ቀንዶች አሉት፣ ግን እንደ ዘንዶ ነበር የሚናገረው፣ እንደ አውሬ ነበር የሚናገረው ይላል። ግን ምኖቹ ቀንዶቹ ምንድናቸው? የበግ ቀንዶች ይመስላሉ ይላል። የበግ ቀንድ ማለት እንደ ክርስቲያን ማተብ ማንጠልጠል ማለት ነው። በግ መከላከያው፣ በግ በክርስቲያን ይመስላል፣ በግ በየዋሃን ይመስላል፣ እንደ በግ ቀንድ ይመስላል ይልና ማተባችንን ክርስትናችንን ወይም ደግሞ አስተምህሮውን ኢየሱስ የሚለውን ስም መንፈሳዊ ሕይወትን ያሳያል። ግን ትንፋሹ ንግግሩ የዘንዶ ትንፋሽ ነበረ ነው የሚለው ራዕየ ዮሐንስ 13 ላይ። ያንን ነው መረዳት ያለባችሁ። ስለዚህ በውስጣችን ሆኖ እምነትን የሚያስከዳው ማን እንደሆነ በደንብ ማወቅ ያስፈልጋል። ተጠመቁ፣ ስገዱ፣ ጹሙ፣ ጸልዩ፣ ንስሐ ግቡ፣ ቁረቡ ሲባል እኮ ዝም ብሎ ተራ ቃላት ሆኖ አይደለም። ይህንን መንፈስ ለመምታት ነው። ቅዳሴ 2 ሰዓት እንዲሆን የተፈለገው ለምንድን ነው? ከዛም በላይ ሰዓታት አለ፣ ኪዳን አለ፣ ማህሌት አለ። ይህ ሁሉ ነገር አጠቃላይ ከ24 ሰዓት ውስጥ 18 ሰዓት ሙሉ የሚቆምባት ቤተክርስቲያን ናት። እንደው 24 ሰዓት በሉት በአጠቃላይ እየተፈራረቁም ስለሆነ ለምንድን ነው ያስፈልገው? እግዚአብሔር የማይሰማ ሆኖ አይደለም። እያለን እየጮህን እኮ እሱ በቃ በዚህ ጩኸት በጣም አስርዝ መስለ ጮህን የሚሰማ ሆኖ አይደለም። ለራሳችን ጥቅም ሲባል ነው። በዚህ ሂደት ውስጥ ስልችት የሚለው መንፈስ አለ በውስጣችን። ቀሚታክተው ይለቃሉ ጣኔ ቀኔ አልፈልግም እነሱ ለአምላካቸው ይሄን ያክል እየቆሙ ብሎ ምርር የሚለው የሚያንገሸግሸዋል። ዛሩ ውጣ ሲባል የማይወጣ ግን በሂደት በጾም ጸሎት እያልን እያዛጋን እያልን እየተንጠራራን እያልን በቃ
ቁጭ ቅዳሴ ለቁጭ ላለን እንነሳለን፣ ቁርጥርጥ ያደርገናል፣ ሐሳባችን ይበተናል። ይሄ እኮ ዛሩ ሲረበሽ ነው። ይሄ መንፈስ በሂደት ነው የሚወጣው። ለዚህ ነው ቅዳሴው ረዘም እንዲል የተደረገው። ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለው ማርቆስ 9:26 ላይ ለዚህ ነው። ግን ጌታ ሲያወጣው ምን አለ? አንተ ሰይጣን፣ አንተ ዲዳና ደንቆሮ መንፈስ ውጣ አልሃለሁ፣ ከእንግዲህም እንዳትመለስበት ብሎ ነው ያለው። የሚመለስ መንፈስ አለ ማለት ነው። እንዳትመለስ ሲል እኮ ተመልሶ ሊመጣም ይፈልጋል ማለት ነው። አንተ ዲዳና ደንቆሮ ነው ያለው። ይህ መናፍቅ የሆነ መንፈስ፣ ይህ ዛሬ የሆነ መንፈስ፣ ይሄ ግትር የሆነ መንፈስ ጆሮም የለውም አፉም ዲዳ ነው። አንተ ዲዳና ደንቆሮ ማለት ደንቆሮ ጆሮ ነው፣ ዲዳ ማለት ነው አይናገርም። ለዚህ ነው ሲሰብኩን ስንመልስላቸው ስንከራከራቸው የማይሰሙን ማን እንደማመጣው ደንቆሮ መንፈስና ዲዳ የሆነ መንፈስ ውስጥ ስላለ ነው። ሰዎቹን እንደዛው ያደርጋቸዋል። መደማመጥ የለም። ግትር፣ ሁሉም መሸነፍን የሚጠላ ቃሉ እውነት ሆኖ በልቡ ገብቶ እያለ ሽንፈትን ጠልቶ በሚዲያ ላይ በቲክቶክ ላይ ምናምን ቃሉን ዞር እጥፍ እያሉ ለአለማመን ይሞክራሉ። እውነት የሆነውን ቃል ሰምተውት እኮ ብዙ የሚከራከሩ አሉ፣ በጣም ብዙ የሚጨቃጨቁ አሉ። እና እኔ ግን ስኬታማ የሆንኩት የመናፍስትን ሴራ በማስተማር ነው። መናፍስት የሚያሴሩትን ሴራና ማን ነው መናፍቅ የሚያደርገው የሚለውን መንፈስ በማስተማር ነው ስኬት። እንዴት ብትሉ ይሄ መንፈስ ሲመታ ነው ፓስተር የተባለውም የመጣው፣ ኳየር የተባለው ብዙዎቹ የመጡት እንጂ በክርክር አልመጡ። ከስንት አንድ ነው። ከስንት አንድ ልባቸውን ምልስ ታደርጋለች እመቤታችን ኢየሱስ ክርስቶስ በህልም ያሳያቸዋል። እና እንደው ባካችሁን ሌላ እምነት ውስጥ ያላችሁ ሰዎች ይህን ትምህርት እያዳመጣችሁ ከሆነና ቀና ልብ ካላችሁ ጌታ ኢየሱስ ክርስቶስን የእውነት የምታመልኩት ከሆነ ኦርቶዶክስ ውስጥ አላጣችሁትም፣ አታውቁትም። ስለማታውቁት ነው እንጂ አላጣችሁትም። ብትፈልጉት ታገኙታላችሁ። ፍንትው ብሎ በገሃድ ነው የምታዩት። በገሃድ ትናንት በላይቭ ላይ 145ኛ ኤፍታህ ላይቭ ላይ የተናገሩትን ሰምታችኋል አይደል? እኚህ እናት የአሰካራም ሰው በቁም ነገር ካበቃቸው በኋላ ቆርበው ወደ ቤታቸው ሲገቡ ኢየሱስ ክርስቶስ ከስዕል ውስጥ እንዴት እንደወጣ ወጥቶ እንዴት አድርጎ ቁጭ በይ ተኝ ብሎ እንዴት እንዳስተኛቸው ከዛ በኋላ በህልም እንዴት እንደተገለጠላቸው ነግሬያቸዋለሁ። የቃላት ጨዋታ አይደለም። እኚህ እናት እኮ ምንም አልተማሩም እኮ። አሁን የገጠመኝ ባለቤት አልተማሩም፣ ፊደል እንኳን አያውቁም። ትንሿም ገና ፊደል እየቆጠረች ነው። ግን ተምረናል ብሎ የሚያስቡት ልጆቻቸው ግን በማን ተማረኩ? ማን ልብ ውስጥ ባለ ባልተማሩት የዋሃን በሆኑት እናቶች ልብ ውስጥ ባለ እምነት ተማረኩ። ዋናው የፊደል መቁጠር አይደለም። ዋናው ሰልጠኛለሁ ብሎ ልብስ መቀየር፣ የሆነ ሲውት የሆነ ቀጥኖችን ሱፎችን በመልበስ አይደለም። መድረክ ላይ በመጮህ አይደለም። መጽሐፍ ቅዱስን የደህንነት ትምህርቱን ተምሬዋለሁ በሚለው አይደለም።